ሰላም እንዴት ቆያችሁ? በዓለም ዙሪያ ያላችሁ የእግዚአብሔር ቤተሰቦች፣ እኔ ጋር ሁሉ ሰላም ነው፣ ሁሉ በጎ ነው። ዛሬ ከእግዚአብሔር ቃል አንዲት ክፍል ለመከፋፈል እና ለመማማር አስቤያለሁ። አንዲት ክፍል ሁላችንም የሁላችን ሕይወት የሚነካ የሚጠቅመን ነው ብዬ ያመንኩትና ያሰብኩትን አንዲት ክፍል እናያለን። እሱም ትንቢተ ሚልክያስ ምዕራፍ 2 ከቁጥር 16 ላይ ነው። መፋታትን እጠላለሁ ይላል ጌታ የሚል ኃይለ ቃል አለበት። መፋታትን እጠላለሁ። እንግዲህ እንደምናውቀው በገነት ትዳርን የመሰረተው እግዚአብሔር አዳም አይደለም፣ ሔዋን አይደለች። አዳም ለብቻው ሲኖር እግዚአብሔር አይቶ ያ መልካም እንዳልሆነ አየ። ከዛ በኋላ የምትመችለትን ረዳት እንፍጠርለት ብሎ እንደምናውቀው ሔዋንን ፈጥሮለት እንዳመጣና ትዳር የሚባለውን ተቋም በገነት እንደመሰረተው የእግዚአብሔር ቃል ይናገራል። እና ይሄ እግዚአብሔር የመሰረተው ተቋም ነው። መንግስት የመሰረተው አይደለም፣ ሰዎች ተነጋግረው የመሰረቱት አይደለም። እግዚአብሔር ራሱ በኤደን ገነት የመሰረተው ተቋም ነው። እና ይህ ተቋም እንዲፈርስ የእግዚአብሔር ፈቃድ አይደለም። ሰዎች በተለያየ ምክንያት ትዳርን ያፈርሳሉ፣ ይህን ተቋም ያፈርሳሉ። ግን የእግዚአብሔር ቃል ምን ይላል? በየትኛው መንገድ ሲሆን ነው ትዳርን ማፍረስ የሚችለው? በየትኛው መንገድ ሲሆን ነው ትዳርን ማፍረስ የማንችለው? ትዳርን እግዚአብሔር ባልፈቀደው መንገድ ብናፈርስ ምንድነው ጉዳቱ? ትዳርን እግዚአብሔር በፈቀደው መንገድ ብናፈርስ ጥቅሙ ምንድነው? ጉዳቱ ምንድነው? የሚለውን አንድ ሁለት ነገር ብቻ እናያለን። አንደኛው ማቴዎስ 5:31 እስከ 32 ሚስቱን የሚፈታት ሁሉ የፍቿን ጽሕፈት ይስጣት ተባለ። እኔ ግን እላለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል ይላል። አንደኛው ምክንያት በዝሙት ምክንያት ነው። ከጥንዶች መሃል አንዱ አካል ሲያመነዝር ቢገኝ ሁለተኛው አካል ያመነዝረውን አካል መፍታት ይችላል፣ ተፈቅዶለታል። አንደኛው መንገድ ነው፣ መጽሐፍ ቅዱሳዊ የሆነ የፍቺ መንገድ ማለት ነው። አንዱ አካል ሲያመነዝር ከታየ ሁለተኛው አካል ያን አካል መፍታት ይችላል። ሁለተኛው ደግሞ በሞት ምክንያት ነው። ከጥንዶች መሃል አንዱ ቢሞት ወይም በሞት ቢለይ በሕይወት ያለው አካል ከጋብቻ ስርዓት ነፃ ወጥቷል። የፈለገውን መርጦ ማግባት ይችላል። የፈለገውን መርጦ በፈለገው ጊዜ ማግባት ይችላል። እንግዲህ ከነዚህ ከሁለቱ ምክንያቶች ውጪ ፍቺ ቢፈጸም የእግዚአብሔር ቃል አይደግፍም። አንደኛው በሞት ሁለተኛው በዝሙት ምክንያት። እንደውም እንደ ክርስቲያን ካሰብን አንዱ አካል ተሳስቶ ሲያመነዝር ቢገኝ ያላመነዘረው አካል ምህረት ቢያደርግለት ይመረጣል። ይህ እንግዲህ በበጎ ፈቃድ ላይ ተመርኮዘ እንጂ እግዚአብሔር አያስገድደው። እሷ ድንገት ስታመነዝር እሱ ቢያገኛት ይቅር ብላትና ሁለተኛ ዕድል ቢሰጣት ከሷ ጋር ደግሞ ሁለተኛ ዕድል ሰጥቶ ብኖር የተሻለ ነው እንደ ክርስቲያን ለሌላዎች ለብዙዎች ትምህርት እንዲሆን። ምክንያቱም ከሷ ጋር ብዙ ህይወት አሳልፈዋል፣ ብዙ ደክመዋል፣ ብዙ ነገራቸውን አብረው ሰርተዋል። ሌላ አዲስ ሴት እንዳዲስ ከማለማመድ እንዳዲስ ከመኖር ከለመደው ጋር ከምታወቀው ጋር እንግዲህ አንድ ኃጢአት ነው የሰራችው። ይቅር ብሏት አብሯት ብኖር ይመረጣል፣ ይፈቀዳል። ይሄ ግን የእግዚአብሔር ቃል እንደዛ እንደ ምራት ያስገድደዋል ማለት አይደለም። በበጎ ፈቃድ እሷም ሆነ እሱ ያጠፋውን ቃል ምህረት ብትጠይቀው ያን ምህረት ቢያደርግላት ወይም ብታደርግለትና አብራው ብትኖር ወይም አብሯት ብኖር የተሻለ ነው፣ ሌሎች ትምህርት እንዲሆን ማለት ነው። ግን መጽሐፍ ቅዱስ አያስገድድም። እንዳልኳችሁ አልፈልግም እሷ እንደዚህ የምታደርግ ከሆነ ከዚህ በኋላ ከእሷ ጋር መኖር አልፈልግም ካለ መጽሐፍ ቅዱስ ይፈቅዳል። ሁለት ምክንያቶች ብቻ ነው መጽሐፍ ቅዱስ የሚሰጠው። እግዚአብሔር የሚሰጠን ወይ በሞት ምክንያት
አሊያም በዝሙት ምክንያት ካልሆነ ሚስቱን የሚፈታ ያመነዝራል፣ የተፈታችውንም የሚያገባ ያመነዝራል። እንግዲህ ትልቁ ችግር ያለው እዚህ ጋር ነው። ጥንዶች ከነዚህ ከሁለቱ ምክንያቶች ውጪ በተለያየ አለመግባባት ምክንያት ቢፋቱ ከተፋቱ በኋላ እሱ ወዶ ሌላ ሴት ቢያገባ እሷ ሄዳ ሌላ ወንድ ብታገባ እሱም ያመነዝራል እሷም ታመነዝራለች ነው የሚለው እግዚአብሔር ቃል። ለምን እዚህ ጋር እግዚአብሔር መፋታት አለባቸው ብሎ አላጸደቀም? ወይም መፋታት ባለባቸው መንገድ አይደለም መፋታት በራሳቸው መንገድ ስለሆነ እዚህ ጋር ቋጠሮው አለ። የታሰሩት እስራት አልተፈታም። ሰማይ አሁንም ባለትዳር እንደሆኑ ነው የሚያምነው። ያን ጊዜ ያው በራሳቸው ምክንያት ባለመግባባት ሊሆን ይችላል። የተለያየ ምክንያት አለ ነው ያው ስለምታውቁት እና በራሳቸው ምክንያት ስለተለያዩ ሄዶ ሌላ ሴት ቢያገባ እሱ ያመነዘራል። እሷ መዳ ሌላ ወንድ ብታገባ እሷም ታመነዘራለች። ለዚህ ከምታገባው ሰው ጋር የምታደርገው እያንዳንዱ ግንኙነት በሰማይ እንደ ምንዝርና ይቆጠራል። እሱም ከሚያገባት ሴት ጋር የሚያደርገው እያንዳንዱ ግንኙነት እስከ ዕለተ ሞቱ በሰማይ እንደ ምንዝርነት ይቆጠራል። ከባዱ ችግር እዚህ ጋር ከነዚህ ከሁለቱ ምክንያቶች ውጪ ትዳርን መፍታት በእግዚአብሔር ዓለም አይቻልም፣ የተከለከለ ነው። ስለዚህ ትንቢተ ሚልክያስ ላይ እንደምናየው ትንቢተ ሚልክያስ ምዕራፍ 2:16 ላይ መፋታትን እጠላለሁ ይላል። ነገር ግን ሁለት መፋታት የሚያስችላቸው ምክንያቶች አሉ። አንደኛው ሞት፣ ሁለተኛው ዝሙት። ከነዚህ ውጪ በራሳችን መንገድ ባለመግባባት ብንፈታ ወይም ብንፋታ ከእግዚአብሔር ቅጣት በታች ነን። እግዚአብሔር ይቀጣናል። እና በዚህ ላይ አንዳንድ ሀሳቦች አሉ። እንዴት አልተግባባንም? በሀሳብ አልተግባባንም፣ በብዙ ነገር አልተግባባንም፣ እንዴት እንሆናለን? እንዴት አብረን መኖር እንችላለን? የሚሉ ጥያቄዎች አሉ። ትክክለኛ ጥያቄ። ትዳር እንደምናውቀው ትምህርት ጥንዶች እዛ ገፍተው የሚማሩበት፣ ራሳቸውን የሚያስተካክሉበት፣ ራሳቸውን አፕዴት የሚያደርጉበት፣ የማይጠቅመውን ነገር እየጣሉ የሚጠቅመውን ነገር የሚይዙበት፣ ቀን በቀን እየተሻሻሉ የሚሄዱበት ቦታ እንጂ ተምረው ጨርሰው የሚገቡበት ተቋም አይደለም። ስለዚህ በብዙ ነገር ላንግባባ እንችላለን። እኔ ቤት ችግር አለ፣ ብዙ ችግር አለ። 50 ዓመት 60 ዓመት በትዳር ውስጥ ኖረው በአንዳንድ ጉዳይ የማይግባቡበት ጉዳይ አለ። ለዛ ጉዳይ ግን መፍትሄው መፋታት አይደለም። አንዳንድ ጊዜ በጣም የወጣ ባህሪ ያለው ወንድ አለ፣ በጣም የወጣ ባህሪ ያላት ሴት አለች። ያ መፍትሄው ምንድነው? ወደ እግዚአብሔር መለመን ነው። እግዚአብሔር ሆይ ይሄን ተቋም የሰጠኸው አንተ ነህ፣ የመሰረትከው አንተ ነህ። አንተው አስተካክላት፣ አንተው አስተካክልልኝ። ከኔ አቅም በላይ ነው፣ ከኔ አቅም በላይ ነች። እኔ ልቋቋመው ልመራት አልችልም። አንተው አስተካክልልኝ ብሎ በእግዚአብሔር ፊት ማቅረብ ነው መፍትሄው እንጂ ፍቺ አይደለም። ስለዚህ እውነት ከልቡ ሚስቱ አስቸግራው ከልቡ ወደ እግዚአብሔር የጸለየ እኔ አልችልም፣ እኔ ደክሜያለሁ፣ አንተው አግዘኝ፣ አንተው አስተካክላት ብሎ ከልቡ ወደ እግዚአብሔር የጸለየ የለመነ ሰው በእውነት ተቋሙ የእግዚአብሔር ስለሆነ እግዚአብሔር ያስተካክላታል። ግን በሂደት ግን በትዕግስት ልንጠብቅ ይገባል። ዛሬ ወይ የዛሬ ወር ወይ የዛሬ አንድ ዓመት ላይሆን ይችላል። ግን ቀስ በቀስ እየቀረፋት ቀስ በቀስ እያስተካከላት ወደ መስመር ያስገባታል። እንዲሁም በጣም አስቸጋሪና በጣም ወጣ ያለ ባህሪ ያላት ካለሽ ወደ እግዚአብሔር በመለመን ይህን ከባዱን ሸክም ለእግዚአብሔር በመተውና በእግዚአብሔር ፊት በመሆን በመጸለይ እግዚአብሔር እንዲቀይረው፣ እግዚአብሔር የባልሽን ልብ እንዲቀይር፣ እግዚአብሔር የባልሽን አስተሳሰብ እንዲቀይር ወደ እግዚአብሔር ሐሳቡን ብታቀርቢ በቅንነት በመልካምነት እግዚአብሔርን ብትለምኚ እግዚአብሔር ያቀናዋል። በዚህ ሙሉ እምነት አለኝ።
ግን መፍትሄው መፋታት አይደለም። በትዕግስት እግዚአብሔር እስኪያቀናው ድረስ መጠበቅ ነው። የመጨረሻው ሐሳባችን በእነዚህ በሁለቱ ምክንያት ካልሆነ በስተቀር ፍቺ የምንፈጽመው በራሳችን ፍላጎት ነው ወይም በራሳችን መንገድ ነው። በራሳችን መንገድ ደግሞ የፈጸምነው ፍቺ ከእግዚአብሔር ዘንድ ቅጣት አለው። እግዚአብሔር ይቀጣናል። ከምናገባው ሰው ጋር እድሜ ልካችን እናመነዝራለን። እያንዳንዱ ግንኙነት እንደ ምንዝርና ይመዘገባልና እግዚአብሔር ሁላችንን ይርዳን። ጥቂት ነገር እንደተማራችሁ ተስፋ አደርጋለሁ። ስለነበረን ሰዓት እግዚአብሔር የተመሰገነ ይሁን። በሌላ ቪዲዮ እንገናኛለን። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ለብዙ ሰው ደግሞ እንዲደርስ ላይክ እና ሼር እንድታደርጉ እጠይቃለሁ። አመሰግናለሁ።